በቅድሚያ ግን ወደ ሽልማት ስነ ስርዓቱ ከመሄዳችን በፊት ኡስታዝ ያሲን ኑሩን በክብር ወደ መድረክ እንጋብዝና አጠር ያለ የተሰማውን ስሜትን መልእክትን አስተላልፎልን ኢንሻአላህ በቀጥታ ወደ ሽልማት ስነ ስርዓቱ እንሄዳለን። ኡስታዝን በክብር ወደ መድረክ ጋብዙልን ኢንሻአላህ። السلام عليكم ورحمة الله تعالى وبركاته. الحمد لله وكفى وصلاة وسلاما على عباده الذين اصطفى. يتكبراتشو علم يتقباتشو تفسير يقراتشو نباتوش علموش يا بخاري إسلاميك أسوسيشن أمراروش ይሄን ትልቅ ዓላማ ቅዳችሁ ጥግ ያደረሳችሁ የድርጅቱ ሰራተኞች በዋናነት ደግሞ የዛሬ ተመራቂ ተማሪዎች እንኳን ደስ ያላችሁ ለማለት እወዳለሁ። መመረቃችሁ ብቻ አይደለም እናንተን ለየት የሚያደርገው የተመረቃችሁበት የአላህን ቁርአን የአላህን ንግግር ትርጉሙን ያወቃችሁበት የተረዳችሁበት ለህይወታችሁ ራሳችሁን የምትገስጹበት ስንቅ ስላዛችሁ ዳግም መብሩክ ብያለሁ። አላህ ይባርክላችሁ። የምትሰሩበት የምታስተነትኑበት አላህ ያድርጋችሁ። ወአላ ረእሲህም እንግዲህ በዋናነት ደግሞ የዛሬ ተመራቂዎች ውስጥ አንዷ ባለቤቴ ነች። ሀኒ አለኪ አላህ ይቀበልሽ፣ አላህ ይባርክልሽ እላለሁ። ኢማን አሶሴሽን እንደተመረቀች የቡኻሪ ተፍሲር ፕሮግራም መጀመሩን ከወንድሜ ነስሩ ደረሰኝ ዋትስአፕ ላይ። ባለቤቴን አማከርኳት፣ ለመማር ፈቃደኛ ሆነች። ያው በነገሯችሁ መልኩ ትጋት ነበረው፣ ጥንካሬ ገፋችበት። መሀል ላይ ኮሮና መጥቶ ትንሽ ተረፍቶ ወሰደ። መጨረሻ የመውለጃዋ ጊዜ ደረሰ። አልሐምዱሊላህ ወለደች። መብሩክ በሉ። ያው ፌስቡክ አላወጣ ነው ምክንያቱም ያው ሰው ዱዓ እንዲያደርግ መልቀቅ ወድ ነበርና ኋላ ግን ሰው የሞተ ልጅ ወለድኩ ብሎ ማውጣት ከሞራል አንፃር አልወደድነውምና ዱዓ አላስደረግንም። ያው ዛሬ እናንተ ዱዓ ታረጉላታላችሁ ኢንሻአላህ። እና አላህ ይቀበልሽ፣ አላህ ይባርክልሽ። ልክ እንደወለደች ፈተና መድረሱን አላወቅንም፣ ደርሱም መቀጠሉን አላወቅንም። ሞባይሏ ተበላሽቶ ነበር። ስናሰራው በጣም ርቀት ሄደዋል። ምን እናድርግ ብለን ስናወራ መጨረስ አለብሽ አለ። ገፋች፣ ፈተና ማለ ተባለ። ከዚህ ተመራቂ ጋር ማለፍ የለባትም በሚል ትጋት፣ በእሷ ጥንካሬ፣ በእኛ የቤተሰብ እገዛ ዛሬ ከመሃላችሁ ታድማለች። አላህ ይቀበልሽ ኢንሻአላህ። ኢማም አልቡኻሪ አላህ ይቀበላችሁ። የሰራችሁት ነገር ትልቅ ነው። እኔ ይመስለኛል አንድ ሰው በትክክል የቁርአን ተፍሲር ሲገባው ለእስልምና ያለው እይታና ከዛ በፊት ፍጹም የተለያየ ቁርአን ሲቀራ ከማ የቁል ሳሒቡ ዚላል ላ ያዕሪፉሃ ኢላ መን ዛቃሃ ለየት ያለ ቴስት አለ፣ ተግሳጽ አለው። ቁርአን ስትከፍቱ መካሪ ቤታችሁ ላይ ያለና እሱን ነው ዛሬ ጨረሳችሁት። ደጋግሙት፣ ይረሳል፣ ይጠፋል። እኔ ድሮ በሼክ ሰይዳችን ሼኻችን ሙሉ ኦልሞስት ካሴታቸውን ሰምቻለሁ። ለሼህ ሐሚድ ባዩሽ የሰጡትን ሼህ መሐመድ ሐሚድዲን 20 ጁዝ ያህል 4 ዓመት እነሱ ጋር ተከታትለናል። እያንዳንዷን ፔጅ በቀን እየቀራን ከዋና ሼኼ ሼህ መሐሙድ ጋር 2 ዓመት ፈጅቶ ነው ቁርአን ተፍሲር የጨረስን። ተፍሲር የበለጠ ባወቃችሁ ቁጥር ቁርአንን ስትይዙት ለየት ያለ ትርጉም አለ። ዱንያ ዛዝ አዋዥቃችሁ ትንሽ ስታነቡት መመለሻ አላችሁ። ቁርአን ጣፋጭ ነው። የቁርአንን ጥፍጥና ውበት ገልጾታል የሚባለውን ሰው አንዲት አጭር ነገር ነግሬያችሁ ለሆነ በአረቦች ታሪክ ቁርአንን በሚያምር ሁኔታ ገልጾታል የሚባለው ወሊድ ኢብኑ አልሙጊራ ከመካ መሳፍንቶች ውስጥ አንዱ ነው። ቁርአን እንደወረደ ተደሞበታል። እንዳያምን ክብሩ ምን ይሉኝ የሚል ነገር ቀፍድዶ ይዞታል።
መጨረሻ ላይ አንዴ መውሲሙል ሐጅ ሲደርስ ይመስለኛል የቁረይሽ መሳፍንትን ሰበሰበና ኢነ ውፉድ አልዓረብ ቃዲመቱን ኢለይኩም የአረብ ጎሳዎች ለሐጅ ሊመጡን በመሐመድ አጀንዳ ላይ ሐሳባችሁን ሰብስቡ አንድ አቋምን አዝበት ለሚመጡት ልኡካን የምንነግራቸው ሐታ ላ ዩከዚበ ባዕዱኩም ባዕዳ ከፈሎቻችሁ ከፈለው እንዳያስተባብል አንድ አቋምን ምን እንበለው መሐመድ ሹራ ተቀመጡ ከተሰብሳቢ ውስጥ አንዱ አነሳና ነቁሉ መጅኑና እብድ ነው እንበላ ሲሉት ወሊድ በጭራሽ ማ ሁወ ቢመጅኑን ላ ቢኸንቂሂ ወላ ወስወሰቲህ እንዴት እብድ እንለዋለን መሐመድ ያ የሚያምር ተክለ ቁመና ያ ገጽታ ያ ንጽህና አያጓራ ወስዋስ የለው አይቀባዥ የሰከነ ስብዕና ያለውን ሰው መጅኑን ብንል ማን ያምናል ይሄማ አይሆንም አሉ ኢዘን ነቁሉ ሳሒር ደጋሚ ነው እንበላ ማ ሁወ ቢሳሒር አላችሁ ደጋሚማ ሊሆን አይችል ላ ቢዓቅዲሂ ወላ ነፍሲሂ ነፋሳት ፊል ዑቀድ የሚቋጠረው ገመድ የለው የሚነፋው ነገር የለም የሚተነፍሰው የለም ይሄም ማን ያምነናል ከዚህ የራቀ ኢዘን ነቁሉ ሻዒር ቁርአን በጣም ስለሚማርክ ገጣሚ ነው እንበልና እንገላገላል ማ ሁወ ቢሻዒር አላችሁ ገጣሚማ ብንል አያምር ፈቀድ ዓረፍነ الشعر ግጥም እናውቀው የለም ኩለሁ ረጀዘሁ ወሃጀዘሁ ወመቅቡضሁ ወመብሱጠሁ ከግጥም ማናውቀው ምን አለ የሚቋጠር የሚፈታው የሚዘረጋው መምቻው መነሻው እናውቀዋለን ግጥም አይደለም አረብም ያውቃል ከዛ አቡ ጀህል ሐይርተና ያ በል ወሊድ ግራ ጋባሃን ምን እንበልታል ያኔ አንድ መጥፎ ስተሰራ الرحمንም ቁጣውን ቁርአን ላይ ያሳረፈበት ፈከር አስተነተ ወቀደር ገመተ መጠነ ከዛ ማሰባሰበና ኢነ አቅረበ القول ልንለው ምንችለው የተሻለ ቃል ሳሒር ደጋሚ ነው እንበል يفرق بين المرء وزوجه ባልና ሚስት የሚያለያይ አምነው የሚመጡትን ማለት ነው ከሚስቱ ጥሎ ይመጣው አባትና ልጅ የሚለያየውን ሳሒር ብንል ይሻላል ብሎ ስብሰባው ተበተነ الرحمن ግን ለሱና ለተተኪው ትውልድ እስከ يوم القيامة ይሆን ዘንድ ሱረቱል ሙደሲር ላይ ስለሱ ቁርአን አወረደ ትንታኔውን ከአብዱል መናን ተፍሲር ታገኙታላችሁ ذرني ومن خلقت وحيدا وجعلت له مالا ممدودا وبنين شهودا ثم يطمع أن أزيد كلا إنه كان لآياتنا عنيدا سأرهقه صعودا دنيا نزرقاولت ميامرو قرم سالجوج everywhere አብረውት መሄዱ ግርማ ሞገስ የሆኑት ሁሉን ሰጥቸው እንደጨመሩ ያስባል በጭራሽ ባንቀጾቻችን እሱ አስተባብሏል ያደረገውን ክስተት አላህ ቁርአን ላይ የተስዊሩ الفن في القرآن الكريم በስዕል አላህ አስቀመጠው إنه فكر وقدر فقتل كيف قدر ثم قتل كيف قدر ثم عبس وبصر ثم أدبر واستكبر فقال إن هذا إلا سحر يؤثر إن هذا إلا قول البشر مكدا يسو نغغر دغمت ነው አለ سأصليه سقر ሰቀረም ከተዋለው ሲል አላህ እውነትን አውቀው ለሚክዱ ሰዎች አስተማሪ ይሆን ዘንድ አደረገ ውይይታቸው ላይ ቁርአንን ባንድ ጋር ቀለጸው እሱን ተናግሬ ላብቃ ይሄማ ድግምት ግጥም አይደለም አላቸው إن عليه لحلاوة قرآن تفتنا له وإن عليه لطلاوة لزا يتكبع وإن أسفله لمغدق وإن علاه لجناع سروا يتلك كنزلوا يزلك وإنه لا يعلو ولا يعلى عليه السن يبلا يهونو ليمت عميشن استساسب عمرا ريلم اندي بلو يقلسوا سو
ንዋይ፣ ፍቅር፣ ስልጣን፣ ክብር ይዞት አድበረ ወስተክበር ሰኡስሊህ ሰቀር። እውነትን አውቀው ከሚሰሩት አላህ ያድርገን። በቁርአን ከሚኖሩት አላህ ያድርገን። ሀኒአን ለኩም። ዛሬ ተፍሲሩን የጨረሳችሁ ወንድሞች እንኳን ደስ ያላችሁ እላለሁ። ለዚህ ውጤት ያበቃችሁ የቡኻሪ ኢስላሚክ አሶሲዬሽን አመራሮች አላህ ይቀበላችሁ። በተለይ ደግሞ ጧት ማታ ቤት ድምፅን ስሰማው የነበርክ ወንድሜ ኡስታዝ አብዱል መናን ሸኻችን አላህ ይቀበልህ። ባለቤቴ በፍላሽ መኪናዋ ላይ ይዛው ትገባለች። ሞባይሏ ላይ አለ፣ አይፓዷ ጋር አለ። በቃ ቤት አብዱል መናን ነበር አለች እና አላህ ይቀበልህ። ወሰለላሁ ወሰለም ወባረከ ዐላ ነቢይና መሐመድ። ሰላም አለይኩም ወረሕመቱላህ